الوحدة أهلا يا شهر القرآن أهلا يا شهر الغفران أهلا يا شهر التوبة ወራት ልንቀርብ ነው ማለት ነው። ፍጡር አረጋለህ يا شهر الوحدة أهلا يا شهر القرآن أهلا يا شهر الغفران أهلا يا شهر التوبة እንኳን ለይፍጣር أفترس رزاني إيش؟ السلام عليكم ورحمة الله وبركاته يا ودي مزيرقال እንዴት ናችሁ? ያ ጀማ ደህና ናችሁ? እናፍጠር ቢስሚላህ። ያው የፍጥር ሰዓት ነው። ዘኒያ ተታይ እንዴት ነው? ቢስሚላህ እና እዛ ሀገር እንግዲህ እንጀራ ይቀጥላል። ሀብሀብ ነው እዛ ሀገር ፋሽን መጥቷል። በነገራችን ላይ አሁን ዘንድሮ ይለያል። ሀብሀብ ነው የምላቸው። ማመድ ራሱ አልበላም ብሎ ነበር። ግድ ለመደ ሾርባ ምናምን አልጠጣም። ይችን ሀብሀብ ምናምን በቃ እነዚህ ፓስትሪ ምናምን ነው እንጂ እስቲ ቅመሽ ቀዝ ያደርጋል። ቅጥስ ነው የሚያለቀው ሻተገም እና ከካሜራም ጀርባ ሌላም ሰው ለማይገባ ማለት ነው። ችግር የለም። ዞሮ ሰብሰብ ብለናል። እናንተም አይዟችሁ፣ ጠንክሩ፣ በርቱ። ሀገራችሁ መታችሁ ወደ ባላችሁ ጋር ቤተሰቦቻችሁ ጋር በቃ የምትወዱ ሰው ጋር የምትጾሙ አላህ ያድርጋችሁ ማለት ነው። እና ጾመው ከሚጾሙት አላህ ይቀበለን፣ ጾመው ከሚጾሙት አላህ ያድርገን። እንግዲህ ሀገራችን ሁሉ ነገር አለ። እንደምታዩት ሀገራችን ስናስበው ራብ ምናምን ያለ ይመስለናል፣ ግን ራብ የለም። ወስ እንደምታዩት ዝጋፋ ካለ አይታይም እንጂ ካሜራውን ቆርጦት ማመን ሙዝ አለ፣ ሀብሀብ አለ። ሰውዬ ደግሞ ታውቋት ሰልማ ዝጋ ደግሞ እቺ ሰውዬ ታውቋት አለ ማለት ነው። እቺ ዛንዳናት አለች ሰልማን የፊት የድሮ ሰብስክራይበሮች ካወቃችኋት እቺ ህፃን ነበረች። ሰልማን ናት። አድርጋለች ማሻአላህ ገርሞ ሰልማን ነው። እና እንግዲህ ልጅ ተተወለደ አይቆይም በነገራችን ላይ እና እንግዲህ ወራት ልንቀርብ ነው ማለት ነው። ፍጡር አረጋለህ የሚጣፍጠው እንትን ሲሉ ትናንትና ደረጀ ቤት ደረጀ ጠርተው ደረጀ እዛ ታችኛው ወረደ ነው። ደረጃ ታችኛው ነው። ታችኛው ደረጃ አስወጣሽ መረቁን ተላይ ይሄንን ነገሩን ታስላሉ። እንደዚህ ነው አሁን መጣጣ በየቤቱ ያው የጀማ እንብላ እንግዲህ አሁን እንግዲህ
ቡና ሊጣር ነው። እንጀራን እንበላ ነው ማለት ነው። እዛ አሁን ደግሞ አንድ እህታችን እያስፈጠርን ነው። እኛም እያፈጠርን ነው ማለት ነው። ከዛ ለእሷ ቀሪብ አትጠጣም። የሰራሁላት እንትን ነው፣ ጁስ ነው፣ ታንግ ማለት ነው። ይሄ ቪንቶ ይሄ ጁስ ነው። አይዞሽ። ይሄ ደግሞ ቀሪብ ነው። እኔ ቀሪብ ነው የምወደው። እሷ ጨንጓራ ስላለባት ቀሪብ አትጠጣም። ሰላም ትጠጣለህ? በቃ አሁን እንግዲህ ቡናችን ይፈላል። እኛ ወደ መብላችን እንሄዳለን ማለት ነው። ከዛ ምናልባት የማሚ አባቴ የት ሄዶ ነው ምናምን የምትሉት አጠፉ። አሁን ልጆቹን አስፈጥሮ ምናምን ይመጣል ኢንሻአላህ። ሰልማን ረባሹ እንግዲህ እየረበሸን ነው። ያው ሩዝ በስጋ ማለት ነው የምንበላው። እንጀራ ቢስሚላህ። ሩዝ በስመቲ ነው እናንተ የምትሰሩት ነው በነገራችን። አዎ አረቦቹ ቤት የሚሰራው ማለት ነው። ሩዝ በስመቲ ኪሎ 350 ብር ነው። ሩዝ በስመቲ አንድ ኪሎ 350 ብር። እሺ እኔ አባት እሺ አጉሺ ጦመኛው ጦመኛ ነሽ አንቺ። አጉሺ ቢስሚላህ እጅ እና እየበላን እንግዲህ ሀጀማ እየጠጣን ማለት ነው። ደግሞ ቡና ስንጠጣ ኢንሻአላህ ቀጣይ